በመላው ዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ሁሉ እንኳን በታላቁና ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እፈልጋለሁ። እንግዲህ ጥምቀት ያው የደስታ በዓል ነው፣ የብርሃን በዓል ነው። ምክንያቱም የደስታ ስንል የሰው ልጅ ከዘላለማዊ ሞት ለመዳን፣ የሰው ልጅ ከወደቀበት ለማንሳት፣ የሰው ልጅ ከራቀበት ለማቅረብ፣ ሰው ከእግዚአብሔር ተለይቶ ይኖርበት የነበረውን የጨለማ መጋረጃ ቀዶ ለሰው ልጆች ሁሉ ነፃነትን ለማጎናጸፍ እንግዲህ ክርስቶስ መጠመቁን የምናስብበት፣ የዕዳ ደብዳቤ እንደተደመሰሰ ክርስቶስ በዮርዳኖስ ተጠምቆ በሰው ልጅ ላይ የነበረውን ሰውን ተቆጣጥሮ ያሰቃይ የነበረውን ለዘላለም ፍዳ፣ መርገም፣ ሞት ወይም ደግሞ ከእግዚአብሔር መለየትን ምክንያት የነበረውን የዕዳ ደብዳቤ ለመደምሰስ እንግዲህ ክርስቶስ መጠመቁን ቤተክርስቲያን የምታስብበት ነው። እንግዲህ ከዚህ ጋር ተያይዞ በተለይ በዋናነት የሚታወቀው መገለጥ የሚባለው የሥላሴ አንድነት ሶስትነት መገለጡ ክርስቶስ 30 ዓመት እንግዲህ በምድር ላይ ሲመላለስ እንደኖረ እናውቃለን። ነገር ግን በዚህ ቀን በተለይ ጌትነቱ ተገልጧል፣ ወልደ እግዚአብሔርነቱ ተገልጧል፣ አምላክነቱ ተረጋግጧል። ምክንያቱም አምላክነቱ ተረጋገጠ ስንል ምን ማለታችን ነው? አንደኛ ክርስቶስ ወደ ዮርዳኖስ ወንዝ ሄዶ በደ ዮሐንስ በሚጠበቅበት ጊዜ የዮርዳኖስ ወንዝ ያሳየው ነገር አለ። ያሳየው ምንድን ነው? ክርስቶስ ወደ ዮርዳኖስ ወንዝ ሲገባ ባህሩ እንደሸሸ እንግዲህ በመጽሐፍ ተጽፏል። እንደገና እንደዘለለም ንቅናቄ እንዳሳየም ለውጥ እንዳሳየም ይዘቱ ሁሉ እንደተቀየረም በሚገባ ተጽፎ እንመለከታለን። ከዚያ በኋላ በአምላካዊ ቃሉ በእሳት እንደከበበው ጸጥ እንዳደረገው በዛ ውስጥ እንመለከታለን። ከዚያ ቀጥሎ ደግሞ ምንድነው ልክ በሚጠመቅበት ጊዜ አብ ከሰማይ ሆኖ የምወደው ልጄ እሱ ነው ብሎ ድምፅ ማሰማቱ፣ መንፈስ ቅዱስም ደግሞ በርግብ አምሳል መጥቶ በራሱ ላይ ባረፉ፣ እንደገና ደግሞ እሱም በክበበ ትስብእት መጠመቁ፣ እነዚህ ሁሉ ነገሮች ምንድነው የሥላሴ አንድነት ሶስትነት ተገልጧል፣ ጌትነቱ ተገልጧል፣ አምላክነቱ ተገልጧል። እንደገና ደግሞ እንግዲህ ልጄ የሚለው ቃል በሚገባ ሊሰመርበት ይገባል። ልጄ የሚለው ቃል ልጄ የሚለው አብ ነው በደመና ሆኖ የእግዚአብሔር ልጅ እግዚአብሔር መሆኑን ያረጋግጣል። ምክንያቱም አብ ከሆነ የመወደው ካል ልመለክበት፣ ልሰገድበት ወይም መስዋዕት ሊሆን የላኩት ወይም ልገለጥበት ወደዚህ ዓለም የመጣ ሰው የሆነ ብሎ አብ በደመና ሆኖ የምወደው ልጅ ብሎ ሲመሰክር ይሄ የእግዚአብሔር ልጅ እግዚአብሔር መሆኑ ማለት አምላክ መሆኑ ወይም ደግሞ ፍጹም አምላክ ፍጹም ሰው መሆኑ በሚገባ አረጋግጧል። እና በዚህ ቀን እንግዲህ ምንድነው የሥላሴ አንድነት ሶስትነት የተረጋገጠበት የተገለጠበት፣ እንደገናም ደግሞ ክርስቶስ ሰው ብቻ ሳይሆን ፍጹም አምላክ መሆኑ የታወቀበት ቀን እና ይህንን በማሰብ ቤተክርስቲያን ታስባል፣ ቤተክርስቲያን ታከብረዋለች። ቤተክርስቲያን በሰፊው የምታከብረው ትልቅ በዓል ስለሆነ በትልቁ ነው የምታከብረው፣ በትልቁ ነው የምታስበው። ምክንያቱም ይሄ በዓል ቀላል አይደለም። ክርስቶስ ጌትነቱን የገለጠበት፣ ክርስቶስ የሰው ልጅን ለማዳን ጉዞ የጀመረበት፣ ክርስቶስ በሰው ልጆች ላይ የነበረውን ፍዳና መርገም ለማጥፋት ስራ የጀመረበት፣ ክርስቶስ በማየ ዮርዳኖስ ተጠምቆ ለሰው ልጆችን ነፃነትን ያጎናጸፈበት፣ የጥምቀትን በር የከፈተበት፣ አርአያ የሆነበት፣ ጽድቅን ሁሉ የፈጸመበት ቀን እና በዚህ ቀን የዲያብሎስ ቁራኝነት የተቆረጠበት ቀን፣ የዲያብሎስ አገዛዝ በሰው ልጆች ላይ የነበረው በጨለማ መጋረጃ ውስጥ አድርጎ በዕዳ ደብዳቤ ይዞ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ፣ አዳም የዲያብሎስ አገልጋይ ተገዥ፣ ሔዋን የዲያብሎስ አገልጋይ ተገዥ ብሎ በሰው ልጆች ላይ ጥሎት የነበረው በሰው ልጆች ላይ የነበረውን ቁራኝነቱን፣ ቁጥጥሩን፣ ስልጣኑን፣ ባለቤትነቱን በሙሉ አሁን በዚህ ቀን ያጠፋበት ወይም የለወጠበት ወይም ደግሞ የደመሰሰበት ቀን ማለት ነው እና ይሄ ነፃነት የተጀመረበት የታወጀበት እንደገናም ደግሞ የሰው ልጆች የመዳን ወይም ደግሞ የሰው ልጆች ለማዳን ጉዞ የጀመረበትን ቀን እንግዲህ ትልቅ ስለሆነ በሚገባ ቤተክርስቲያን ይኸው በሰፊው ታከብረዋለች ማለት
ነው። ስለዚህ ጥምቀት ስንል ዝም ብለናል፣ ተራ ነገር አለ። ምናልባት ዛሬ ታቦታቱ ከዚህ ወርደው ወደ ወንዝ የሚወርዱት ከመንበረ ክብራቸው ወጣው ወደ ወንዝ የሚወርዱ ዝም ብሎ አይደለም። ምክንያቱም ክርስቶስ ከገሊላ ወደ ዮርዳኖስ መጣ ይላል፣ ሊጠመቅ ነው። ያንን በማስታወስ ነው። በዚህ ቀን መኳንንቱ፣ መሳፍንቱ፣ በዚህ ቀን የሴቶች ዘሮችም፣ በዚህ ቀን የመንግስት ሰራተኛው፣ ባለስልጣኑ ሁሉም ታቦቱን አጅቦ ይሄዳል። ታቦቱን አጅቦ የሚሄደው ለምንድነው ሲባል ያን መሰረት አለ የሚሄደው ወደ ጥምቀቱ ስፍራ ያለ ማስታወስ ነው። አሁን ክርስቶስ ከገሊላ ወደ ዮርዳኖስ መጥቶ በዮሐንስ ተጠምቆ በማየ ዮርዳኖስ የነበረው በዚያ ተጥሎ የነበረው ፍዳና መርገም እንዳጠፋ በማስታወስ የጥምቀት ስርዓት እንደተከፈተ በማስታወስ በዚህ ቀን ነፃነቴ ታውጇል፣ ብርሃን ወጥቶልኛል፣ ከጨለማ ወደ ብርሃን ወጥቻለሁ፣ ከሞት ወደ ሕይወት ተመልሻለሁ፣ የዲያብሎስ አገዛዝና ቁራኝነት ተቆርጦልኛል ወይም ተወግዶልኛል ብሎ ሰው በደስታ ያከብረዋል። ለዚህ ነው እንግዲህ የጥምቀት ያልሆነ ቀሚስ ይበጣጠስ የሚባለው ለዚህ ነው። ታቦታትን ከመንበረ ክብራቸው ወጥተው የሚሄዱት ይህን ምሳሌ በማድረግ ነው። ከተራ የሚለውም ደግሞ ስንመለከት ዛሬ ከተራ ነው። ከተራ ከበበን። ምክንያቱም አሁን ወንዞቹ ወይም ደግሞ ፈሳሾች ጅረቶቹ ይከበባሉ፣ ይገደባሉ ወይም ይከተራሉ እና በዚህ የሚከተሩት ለምንድን ነው? ለጥምቀት የሚሆን ውሃ ለማጠራቀም ለማዘጋጀት። ስለዚህ ዛሬ ከተራ የሚባለው ውኆች ተከብተው ውኆች ተከትረው ወይም ተገድበው ለጥምቀት ዝግጁ የሚሆኑበት ቀን መሆኑን ለማስታወስ ነው። በሌላ መንገድ ደግሞ እንግዲህ ይህ ቀን የሚታሰበው በተለይ እስራኤላውያን ከምድረ ግብፅ የወጡበት ነፃነት የተጎናጸፉበት ከፈርዖን አገዛዝ ወይም ደግሞ ከፈርዖናዊ አገዛዝና ስርዓት ነፃ የወጡበት። ምክንያቱም የፈርዖን አገዛዝና ስርዓት በመንፈሳዊ አመለካከት ወይም ደግሞ በመንፈሳዊ ትርጓሜ ከዲያብሎስ አገዛዝ ጋር ይቆራኛል ወይም ይገናኛል ማለት ነው። የዚያ ተምሳሌ ከዚያ የባርነት ከዚያ የቅኝ አገዛዝ ኖሮ ነፃ ወጥተዋል። ነፃ ወጥተው የተጓዙበት መንገድ አለ። ወደ ኤርትራ ነው የሄዱት። እንግዲህ ይህንን መሰረት በማድረግ በምድረ በዳ እንደኖሩ ሁሉ ነገር ይታወቃል። ይህን መሰረት አድርጎ የሚከበር የሚታሰብ በዓል ነው ማለት ነው እና ከዚህ የተነሳ እንግዲህ ጥምቀት ታላቅነቱ የሚረጋገጠው ይህን መሰረት አድርጎ ነው ማለት ነው። በእውነቱ እግዚአብሔር ቃሎት ያሰማልን፣ እግዚአብሔር ይስጥልን። ምዕመናኑ ከዚህ ትልቅ ትምህርት እንደሚማሩ ተስፋ እናደርጋለን እና ጠቅለል አድርገው ግን ምዕመናን ከዚህ ምን ይማራሉ? በጠቅላላ እኛ ምን እንማራለን ከጥምቀት በዓል? እንግዲህ ቀኑ ትሕትናን የምንማርበት ነው። ፍቅርን የምንማርበት። ፍቅር ሲባል ምንድን ነው? ክርስቶስ የሰው ልጆች ለመፈለግ ወደ ዮርዳኖስ ማለት ለሰው ልጆች ያለውን ፍቅሩን ለመግለጽ ወደ ዮርዳኖስ ወረዱ እናያለን። ትሕትናውን ደግሞ የምናየው ምኑ ላይ ነው? በአገልጋዮች ነው የተጠመቀ፣ በአገልጋዮች ተጠመቀ። ስለዚህ ሰው ጥምቀቱን ሲያከብር የሚታየው ምኑ ነው? ትሕትናው። ምክንያቱም ሕይወት ነው። አሁን የምናየው ሕይወቱን እናያለን፣ ጉዞውን እናያለን። ትልቁ አምላክ ነው ወደ ታናሹ፣ ትልቁ ጌታ ወደ ታናሹ ወደ አገልጋዩ ነው ይሄድ። ሰዎች ሁሉ ዛሬ ማድረግ ያለባቸው ራሳቸውን ዝቅ ካላደረጉ የክርስትናውን ሕይወት መኖር እንደማይችሉ ያሳየናል። ከእግዚአብሔር ጋር እንደማይገናኙ ያሳየናል። የክርስትናው መንገድ የትሕትና መንገድ፣ የፍቅር መንገድ፣ ራስን አሳልፎ የመስጠት መንገድ ነው። የአስተውሎት መንገድ ነው። መንፈሳዊ ጥበብን የምንላበስበት መንገድ ነው። በፍቅር የምናገለግልበት፣ የምንገለገልበት፣ የምንመላለስበት መንገድ ነው። ስለዚህ አሁን ይህ የሚያሳየን ምንድን ነው? ጥምቀቱ ትሕትናውን ያሳያል። የትሕትና በዓል ጥምቀቱ ሕግን ሁሉ የመፈጸም በዓል፣ ጽድቅን ሁሉ የመፈጸም በዓል። ጥምቀቱ በማን ተጀመረ ከተባለ በክርስቶስ ነው የተጀመረ። ራሱን የጀመረ የትሕትናው መንገድ የከፈተልን የፍቅሩን መጠን ያሳየን ራሱ ክርስቶስ ነው። ራሱ ዝቅ አድርጎ ወደ ዮርዳኖስ ሄደ። ራሱ ዝቅ አድርጎ። ይሄ ማለት ምን ማለት ነው? ልክ እኛ መሆን የሚገባን ነው ራሱ የሆነ፣ እኛ መጓዝ የሚገባን ነው ራሱ የተጓዘ። እሱ የተጠመቀው ኃጢአት ስላለበት አይደለም። አርአያ ሊሆነን የጥምቀት በር ሊከፍትልን የትሕትና መንገድ ሊያሳየን የክርስትናውን ጥግ እስከ የት እንደሆነ የፍቅሩን ጥግ እስከ የት እንደሆነ መንፈሱ እንዴት እንደሆነ ያሳየን ፈልጎ ነው። ስለዚህ ምዕመናን ምንድነው ይህንን በዓል ስናከብር በዓል ብቻ ነው፣ ያለባበስ መቀየር ብቻ አይደለም፣ የዝማሬ ለውጥ ብቻ አይደለም፣ ወይም በጣም በሰፊ የሆነ ለሰው ብዛት መንቀሳቀስ ብቻ ወይም ደግሞ እንዲሁ በአጀብ ብቻ አይደለም። ምናስባቸው ነገሮች አሉ፣ ምንረዳቸው ነገሮች አሉ። ህይወታችን ልናደርጋቸው ታላቁን አምላክ ተከትለን እሱ ያደረገልን እሱ የሰራልን በሩን ከፍቶልናል፣ መንገዱን ጠርጎልናል። የሁሉም ቀዳሚ የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስ ተመልከታችሁ ብሎ ቅዱስ ጳውሎስ የሚናገረው ይሄን ነው። በዕብራውያን መልእክቱ ምዕራፍ 3 ቁጥር 1 ላይ ስንመለከት የሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስ ተመልከቱ ነው። ስለዚህ ምንመለከተው እሱ ምንመለከተው ነው። ትሕትናውን እናያለን፣ ፍቅሩን እናያለን፣
ምክንያቱም አምላክ ሲሆን እሱ በባሪያዎች ተጠመቀ። እኛስ ምን ማድረግ አለብን? አምላክ ሲሆን እሱ ለእኛ ሲል ወደ ዮርዳኖስ ወንዝ ወረደ፣ በዮርዳኖስም በአገልጋዩ በቅዱስ ዮሐንስ ተጠመቀ። ይሄ የሚያሳይ ምንድን ነው ከተባለ እሱም ትሕትናውን ያሳያል። ስለዚህ በዓል ስናከብር በትሕትና በፍቅር ሁሉ ለሌሎች በማሰብ ምክንያቱም ያሰበው የሰው ልጆች ለራሱ አይደለም ያሰበው ለሰው ልጆች አስቡ። የሰው ልጆች አስቡ ከወደቁበት ለማንሳት የነበረባቸው የወደቀባቸው የጋረዳቸው ከእግዚአብሔር የለያቸው ለዘላለም እስረኛ ባሪያ ያደረጋቸው ነገር ቆርጦ ለመጣል ወይም አስወግዶ ወደ ነበረ ክብራቸው ለመመለስ። ስለዚህ ይህም በዓል ስናከብር ርኅራኄ መሰረት የርኅራኄ መሰረት የመስጠት መሰረት ራስን አሳልፎ የመስጠት ሌሎችን የማሰብ የተቸገሩትን የጎደለባቸውን የተጨነቁትን የታመሙትን በመጎብኘት ምክንያቱም መጨረሻ ላይ የሚያሳየው የክርስትና ዋና መደምደሚያው ርኅራኄ እንደሆነ ያሳየናል አይደል? ብራብ አበላኸኝ፣ ብጠማ አጠጣኸኝ፣ ብታረዝ፣ ብታመም፣ ብታሰር እነዚህ ነገሮች ያስቀምጥ። እነዚህ ላለው ለሌለው እግር ላለው እጅ እግር ላለው ለሚያስብ ለሚንቀሳቀስ ሰው በሙሉ የተሰጡ ጥያቄዎች ናቸው። ስለዚህ አሁን ይህን በዓል ስናከብር እነዚህ ነገሮች ታሳቢ በማድረግ ፍቅርን ምክንያቱም አንደኛ ከተለያየ አቅጣጫ ሰብስቦ አንድ ያደረገን በጥምቀት ነው። ጥምቀቱ አንድ አድርጎናል። ክርስቶስን ለብሰን ሁላችን ክርስቲያኖች ወንድ፣ ሴት፣ ጨዋ፣ ባሪያ የለም። በዚህ የራቀ የቀረበ የለም። በዚህ ትልቅ ትንሽ፣ በዚህ ባለማድረግ ማድረግ የሌለው የሚባል ነገር። ስለዚህ ሁላችን በክርስቶስ አንድ መሆናችን ማወቅ በክርስትና ውስጥ ያለው ይሄ የሚያሳየው ከክርስትና ውጭ ያለውናል። በክርስትና ውስጥ ያለው የተጠመቀው ያመነው ነው የሚያሳየው። ያመነው የተጠመቀው ሁሉ ይህን በዓል ሲያከብር ሊያደርገው የሚገባ አንደኛ በየትኛው መንገድ ስንንቀሳቀስ ወንድማማቾች ነን። ሁላችንም ከአብራከ ሥላሴ ከማኅፀነ ዮርዳኖስ የተወለድን። ምክንያቱም የተጠመቀው ዮርዳኖስን ለምንወለድበት ብሬት ማኅፀን ለማድረግ ነው። ብሬት ማኅፀን ለማድረግ ነው። ለቀድሶ ማያት ውሃውን ለመቀደስ ነው። ለጥምቀት እንዲበቃ የምንቀደስበት ለማድረግ ሰዎችን ለመቀደስ ነው። ስለዚህ አሁን በዚህ ቀን የተቀደስንበት በዚህ ቀን ሁላችን ከአብራከ ዮርዳኖስ ከማኅፀነ ዮርዳኖስ ተወልደን የአንድ የሥላሴ ልጆች የመንግስቱ ወራሾች የስሙ ቀዳሾች መሆናችንን ያስረዳናል። እንዲህ ከሆነ ደግሞ እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነን ይህን በዓል ማክበር መተሳሰብ፣ እህትም ወንድምም ነን፣ ሁላችን አንድ ነን። አንድ ከሆነ ደግሞ ሳንገፋፋ ሳንጠላላ በሌላ መንገድ በሌላ አይን ሳንተያይ ሁላችን በዚህ መንፈስ ሆነን በዓሉን ማክበር እንዳለብን ያሳያል። ይሄ የሚያሳየው እንግዲህ ሁላችን በዓሉን ስናከብር የሚነግረን የሚያስተላልፍልን የጠለቀ ነገር ስላለው በጣም ሁላችንን ሊማርከን አንድ ሊያደርገን የሚገባው ነገር ስላለው ከዚህ አልፎ ደግሞ ይህን በዓል ስናከብር በማሰብ ሊሆን ይገባል። በዓሉ ራሱ ይመራናል። በዓሉ ራሱ እነዚህን የተናገርናቸው እነዚህን የገለጽናቸው ነገሮች በሙሉ መሆኑን ማሰብ ያስፈልጋል። እነዚህን የተናገርናቸው ነገሮች በሙሉ መተግበር ያስፈልጋል፣ መሆን ያስፈልጋል። ስለዚህ ክርስቶስ ሆኖ ነው ያስተማረን። ክርስቶስ በተግባር ነው ዮርዳኖስ መካከል ላይ ቆመ በዮሐንስ የተጠመቀ ጽድቅን መፈጸሙን ያስረዳል። ሰው መሆኑ በግርግም መተኛቱን ሁሉ ከልደቱ ጋር ተያይዞ እያሰብን የምናከብረው። ስለዚህ የበዓል ንባብ ብቻ አይደለም፣ ሀሳብ ብቻ አይደለም፣ በመሆን በመተግበር በማድረግ መስዋዕትነትን ቢሆን በመክፈል የምንኖረው የምናከብረው። ያን ጊዜ ነው በረከቱ ወደኛ የሚመጣው። ያን ጊዜ ነው በዓሉ በሕይወታችን ላይ ትልቅ ትርጉም የሚኖረው። ያን ጊዜ ነው በዓሉ ለቤተክርስቲያን፣ ለሕዝበ ክርስቲያን፣ ለሀገርም ትልቅ ለውጥ የሚያወጣ። ምክንያቱም ሰው አስተሳሰቡ መቀየር አለበት። አስተሳሰቡ ስል ምን ማለት ነው? ከተራ አስተሳሰብ መውጣት አለበት። አስቦ ነው ማክበር ያለበት። አሰላስቦ ነው ማክበር ያለበት። ምንድነው የዚህ በዓል ጥቅም? ምንድነው የዚህ በዓል በረከት? የዚህ በዓል በረከት ይሄን ሁሉ ነው የተናገርነው ሁሉ ነው። ትሕትና የምንማርበት ትልቅ የሆነ ጸጋን የምናገኝበት ነፃነት የታወጀበት የተጎናጸፍንበት ለዘላለም ወድቀንበት ለዘላለም በእግራጋን ተጠቅጥቀንበት ከምንኖረው ከዚያ ሕይወት ነፃ የወጣንበት ይሄ ምናልባትም ትልቁ ጨለማ የተገፈፈበት ትልቁ የሰው ልጅ ጠላት የተረገጠበት ወይም ደግሞ ድል የተነሳበት እና ይሄንን እያሰብን ሰው ማክበር ያለብን። ይሄንን ካላሰብን ዝም ብለን ከሆነ ምናልባት የበዓሉ በረከት ወደ ውስጣችን አይመጣም። ባሰብነው በሆነው ልክ ነው በረከት የሚመጣው። ስንሆነው ነው፣ ስንታዘዝ፣ ስናደርገው። አንዳንዴ ምናልባትም በልማድ ምንኖር ይወጣል። ከዚህ መውጣት ያስፈልጋል። ልማድ ሊያጸድቀን አይችልም። ልማድ ለበረከት ሊያበቃን አይችልም። ከልማዱ ወጥተን የምናደርገውን አውቀን
ለእግዚአብሔር ክብር ማድረግ ያስፈልጋል። የሆነልን መሆን ዛሬ ሁላችንም በዚህ ምድር ላይ የተሰጠን ልንሆን ነው የተሰጠን፣ ልናደርገው ነው የተሰጠን። ልናደርገው በተግባር አሳይቶናል፣ ተጉዞ አሳይቶናል፣ ሁሉ አሳይቶናል፣ ፈጽሞ አሳይቶናል። ስለዚህ አሁን ሁላችንም ቢሆን ፍቅርን፣ ርኅራኄን፣ ትሕትናን፣ ወንድማማችነት ለሰው ልጆች በጎ ማድረግ፣ ይቅር ባይነት። ምክንያቱም ይቅርታ ሁሉ በዚህ ስለሚታይ እንዲሁ እንደወደቁ ይቅሩ አላለ፣ እንደጠፉ ይቅሩ አላለ፣ ወይም ደግሞ እንደተዘጋባቸው ይቅር አላለ። ነገር ግን ያለን ምንድነው ከተባለ እንደገና ወደ ምሕረት ተመልሶ ከወደቅንበት ለማንሳት ራሱን ዝቅ አድርጎ እስከ ጎል ተጉዞ እስከ ዮርዳኖስ ተጉዞ እስከ መስቀል ተጉዞ ምክንያቱም በዚህ ውስጥ ወደ መስቀሉ ነው የተጓዘው። ከዚህ ውስጥ በይፋ ወደ ትምህርት ማስተማር ወይም ወደ ገዳመ ቆሮንቶስ ነው የሄደው። ስለዚህ ሁሉ የሚያሳየን ምንድነው? የከፈለልን ዋጋ የተጓዘልን ብዙ ያሳየናል። ይህንን እያሰብን በዚህ አረዳድ፣ በዚህ መንገድ፣ በዚህ መንፈስ ያከበርነው ጊዜ በዓሉ ፍጹም በረከትን፣ ፍጹም ሰላምን፣ ፍጹም ከእግዚአብሔር ጋር አንድነትን ያደረግበት ይለናል። እግዚአብሔርም ደስ ይለዋል። በዓሉ ለእኛ በረከት፣ ለእኛ ሰላም ትልቅ የሆነ እግዚአብሔር በመካከላችን ተገኝቶ ለውጥ የሚያሳይበት፣ በረከትን የሚያድልበት፣ ሰላምን የሚያበዛበት ይሆናል ማለት ነው። በዚህ መንፈስ እንግዲህ እንዴት እንደገባኝ በዚህ መንገድ ነው። ስለዚህ በዓሉ ሰፊ ነው። ታሪኩን እናገር ከተባለ በጣም ብዙ ነው። በጣም ብዙ ነገሮች ማንሳት ይቻላል። ነገር ግን በዋናነት ለማስታወስ ያህል በዋናነት በመጀመሪያ አንድነት ሶስትነት የተገለጠበት የሥላሴ አንድነት ሶስትነት የተገለጠበት የክርስቶስ አምላክነት የተረጋገጠበት የእግዚአብሔር ልጅነት የታወጀበት ቀን ነው። ደግሞም በዚህ ቀን እንግዲህ በሰው ልጆች ላይ የነበረው ፍዳና መርገም የተደመሰሰበት ነው። ምክንያቱም ዲያብሎስ አዳምና ሔዋን ላይ የጨለማ መጋረጃ ጋርዶ መከራ ጸናባቸው። ከዚያም በኋላ የባርነት ስማችሁን ጽፋችሁ ብትሰጡኝ መከራ ቀልላችኋለን። እነሱም የቀለለልን መስሏቸው አዳምም ሔዋንም አገልጋዮችን ብለው ጽፈው ሰጡት። ያንን በሩካም ጽፎ አንዱ በዮርዳኖስ አንዱ በሲኦል እንደጣለው እንግዲህ ታሪክ ያስረዳናል። እንግዲህ በተጠመቀ ጊዜ እንደ ሰውነቱ ተረግጦ አቅልጦ አጥፍቶልናል። በሲኦል የጣለውን ደግሞ በዕለተ ዓርብ በአካለ ነፍስ ወርዶ እንደ አምላክነቱ አቅልጦ አጥፍቶልናል። በዚህ መንገድ እንግዲህ ሁላችንም የትልቅ የድል የነጻነት በዓል መሆኑን የጨለማ መጋረጃ የተገፈፈበት መሆኑን ዲያብሎስ ለሰው ልጆች የተቆራኘበት ዋናው ሰንሰለት ዋናው ጉዳይ የነበረበት ዮርዳኖስ እንደገና ያ ተወግዶ ያ ተደምስሶ ለሰው ልጆች ነጻነት ለሰው ልጆች በሰው ልጆች ላይ ቃላና መርገም ወይም ይገባኛል እኔነት ከዲያብሎስ የተላቀቀበት ቀን መሆኑን እያሰብን የምናከብረው በዓል ነው። ሁለተኛ የትሕትና በዓል ነው። ይህንን ትሕትናውን ተከትለን ልናከብረው። ሶስተኛ የይቅርታ በዓል ነው። ይቅር ብሎን ወደዚያ ወርዶ ስለኛ ሲል በዮርዳኖስ ቆሞ ያን የዕዳ ደብዳቤ መደምሰሱ ማስተላለፍ የፍቅርም ቀን ነው። ለሰው ልጆች ፍቅር ይህን ሁሉ ያደረገ ወደዚህ ሁሉ የወሰደው ሲባል ለሰው ልጆች ያለው ፍቅሩ እና የፍቅሩ መጠን ታይቷል ማለት ነው። ወደ መስቀልም የወሰደው ያ ነው። ደሙን ወደ ማፍሰስ የወሰደው ያ ነው። ራሱን ዝቅ አድርጎ በዮርዳኖስ መጠመቁ ወደ መስቀል የተጓዘበት ጉዞ ነው። ይህንን ይዘን ካከበር ነው ፍጹም ፍቅርን፣ ፍጹም በረከትን፣ ፍጹም ሰላምን ከእግዚአብሔር እናገኛለን ማለት ነው።